የአርቲስት መቅደስ ጸጋዬ በአርቲስቶች የደመቀው ልደት የሰዓት ደምሴና የመልእክተኛው ግንኙነት እውነት የፍቅር ነው ወይ? በተለያዩ ፊልሞችና እንደዚሁም ተከታታይ የቴሌቪዥን ድራማዎች ላይ ድንቅ ብቃቷን በማሳየት በኢትዮጵያውያን ዘንድ ተወዳጅነትና ታዋቂነትን ማግኘት የቻለችው አርቲስት መቅደስ ጸጋዬ በትናንትናው ዕለት 38ኛ ዓመት የልደት በዓሏን አስመልክቶ በአርቲስቶች በደመቀው ዝግጅት ላይ የልደት ፕሮግራሟን አካሂዳ የተለያዩ ማህበራዊ ሚዲያዎች ላይም ብዙ ሰዎች ሲቀባበሉት ነበር። እሷም ይህንን ጉዳይ በፌስቡክ ማህበራዊ ገጿ ላይ እንደገለጸችው እግዚአብሔር ይመስገን፣ አዲስ ስጦታ፣ አዲስ እድል፣ አዲስ ተጨማሪ ዓመት። መወለድና መሞት የህያው ፍጡር ሁሉ እድል ፈንታ ጽዋና ተርታ ነው። በልደትና በሞት መካከል ግን የወደድነውን የፈቀድነውን የምንሆንበት ዘመን አለችን። እድሜ እንላታለን። ፍጻሜዋ ስንት እንደሆነ ባናውቅም ዓመት ጠብቀን ግን በጉጉት እንቆጥራታለን። እግዚአብሔርንም ስላለፈው እያመሰገንን ስለ ቀሪው እንለምንበታለን። እንደ ሰው ዓመትን እንደ መቁጠሪያ ምዕራፍ ብንጠቀምበትም እያንዳንዱ ቅጽበት ግን የእግዚአብሔር ስጦታ ናትና ለዛሬ ላደረሰኝ አዲስ ዘመንን ለሰጠኝ የእድሜ ባለቤት ለሆነው የድንግል ማርያም ልጅ ኢየሱስ ክርስቶስ ክብር ምስጋና ይግባው። የኔ መወለድ መኖር ሁሌም ለሚያስደስታችሁ ወዳጆቼ፣ ጓደኞቼ፣ እኔን ለማስደሰት ለምትከፍሉት ሁሉ ምስጋናዬ ከልብ ይድረሳችሁ። እወዳችኋለሁ፣ አክብራችኋለሁ፣ ኑሩልኝ የሚል መልእክትን በፌስቡክ ማህበራዊ ገጿ ላይ አስፍራለች። ታዲያ በትናንትናው ዕለት ይህንን ዝግጅት የሚያሳየውንና በአርቲስቶች የደመቀውን የአርቲስት መቅደስ ጸጋዬን አጠር ያለ የልደት ፕሮግራም የሚያሳይ ቪዲዮ እንከታተልና በቀጣይነት ደግሞ ስለ መልእክተኛውና ስለ ሰዓት በሶሻል ሚዲያው ላይ ሲባል ስለነበረው አሁንም እየተባለ ስላለ ጉዳይ የምንነግራችሁ ይሆናል። እስቲ የመቅዲን የልደት ፕሮግራም የሚያሳይ አጠር ያለ ቪዲዮ ተመልክተን እንመለስ። Happy birthday to you. Happy birthday, happy birthday. Happy birthday to you. ለኛ በረከት ለመሆን እግዚአብሔር መልካም ነገር ባንቺ ስለሰራና እናመሰግናለን። አሜን። ዘመንሽ ሁሉ የተባረከ ይሁን። አሜን። በቀናቶችሽ፣ በወራቶችሽ፣ በዘመናቶችሽ በሁሉ ላይ እግዚአብሔር ባንቺ ላይ ገኖ ይታይ። አሜን። ተባረክ፣ የልጆችሽ እናት ያድርግሽ። አሜን። ለምድሪቱ አሁንም በረከት ያድርግሽ። አሜን። እግዚአብሔር በእውነት በምን እንደምባርክሽ ፍላቃለሁ። በጣም ነው የምወድሽ። I love you so much. ቪዲዮ ላይ እንደተመለከታችሁት እንግዲህ አርቲስት መቅደስ ጸጋዬ ደስ በሚል ሁኔታ ቀለል ባለ መልኩ የልደት ፕሮግራሟን አካሂዳ እንደዚሁም ያስተላለፈችው መልእክት ለእናንተ አቀረብን። ሌላው ደግሞ የሶሻል ሚዲያ ትኩረት ሆኖ የነበረው በትናንትናው ዕለት በተለይ ደግሞ በተለያዩ ቲክቶክ በተሰኘ ማህበራዊ ገጽ ላይ በስፋት ሲወራና ብዙዎች ሲቀባበሉት የነበረው ጉዳይ የምንወዳት የምናከብራት እጅግ ትሁትና ጨዋ እንደሆነች የሚነገርላት እሷም በተለያዩ ፊልሞች ላይ እንደዚሁም በሞዴሊንግ ኢንዱስትሪ ላይ ትሳተፍ የነበረችው ሰዓት ደምሴና እንደዚሁም በተለያዩ የእርዳታ ስራዎቹ በብዙ ኢትዮጵያውያን ልብ ውስጥ መግባት የቻለው እሱም ትሁትና ጨዋ እንደሆነ የሚነገርለት መልእክተኛው የተባለው ወንድማችን ወይም ስነ ጊዮርጊስ በቅርቡም እንደምታስታውሱት በባህር ዳርም ይህንን በጎ ስራውን በማስመልከት በጓደኞቹ ልዩ ፕሮግራም ተዘጋጅቶለት አክብረውታል ማለት ይቻላል። እጅግ የሚያስደስት ነው። ታዲያ የሁለቱም ጉዳይ አነጋጋሪ እንዲሆንና ስነ ጊዮርጊስ ወይም መልእክተኛውና ሰዓት ደምሴ ምን አይነት ግንኙነት ነው ያላቸው የሚል ጉዳይ በተለያዩ ማህበራዊ ሚዲያዎች ላይ እንዲወራ ያደረገው ነገር ሰዓት ደምሴ በኢንስታግራም ገጿ ላይ እንግዲህ ብዙ ተከታዮች ባሉት በዚህ ገጿ ላይ ለመልእክተኛው ፀሐይነህ የሚልን አጠር ያለ መልእክት ወይም ስቶሪ ካጋራች በኋላ ከዛ መልእክተኛውም ደግሞ ስላንቺ መልካምነት የማወራበት ጊዜ ሩቅ አይደለም፣ በቅርቡ መልካምነትሽን ለብዙዎች እመሰክራለሁ የሚልን ሀሳብ ማጋራቱን ተከትሎ ታዲያ ብዙዎች እየተቀባበሉትና ምንድነው ሰዓት ደምሴና መልእክተኛው የፍቅር ግንኙነት ጀምረዋል ወይስ የሚል ጥያቄን እያነሱ አንዳንዶቹ እንደውም በትዳር ቢጣመሩ የፍቅር ህይወት ውስጥ ቢገቡ ሁለቱም ይመጣጠናሉ፣ ሁለቱም እጅግ ትሁትና ጨዋ ናቸው የሚልን ሀሳብም እየሰጡ መልካም ምኞትን ሲመኙላቸው ተመልክተን ነበረ። ነገር ግን በሁለቱም በኩል ይፋ ያደረጉት ነገር የለም። ሁለተኛ ነገር ደግሞ እንደዚህ አይነት ግንኙነቶች ግዴታ የፍቅር ግንኙነት መሆን አይጠበቅባቸውም።
እሷም ፀሐይ ነብዳ ያለችበት ምክንያት እንግዲህ እሱን አፕሪሺየት ለማድረግና ለማድነቅ ሊሆን ይችላል። እንደዚሁም ኖርማል ጓደኝነት ውስጥም ሆነው ሰዎች በብዙ በስራ በተለያየ ምክንያት ጓደኝነትን ሊመሰርቱ ይችላሉና ነገር ግን ይህ ጉዳይ ተጋኖ የቀረበበት ምክንያት ምን እንደሆነ ባናውቅም የሁለቱ ግንኙነት ግን እነሱ ምንም ይፋ ያደረጉት ነገር የለም። ጥሩ ግንኙነት ጥሩ ጓደኝነት እንዳላቸው ግን በይፋ ገልጸዋል ማለት ይቻላል። ምክንያቱም አሁን የጀመሩት ጓደኝነት ሳይሆን የቆየም ግንኙነት የቆየም ዲስከሽን እንደነበራቸው የሚያሳይ ነው። ለማንኛውም ግን አንዳንድ ማህበራዊ ሚዲያ ላይ የሚወሩ ነገሮች በሙሉ ትክክል ናቸው ማለት አይደለም። በብዛት ደግሞ የተመለከትነው የሚገርማችሁ ነገር ስነ ጊዮርጊስ ወይም መልእክተኛውም እጅግ ጨዋ ነው፣ እጅግ ትሁት ነው፣ ለሰዓት ይመጥናታል፣ ሰዓትም እጅግ ትሁት ናት፣ እጅግ ጨዋ ናት፣ ለመልእክተኛው ትመጥነዋለች የሚልን ሀሳብን ብዙዎች ሲቀባበሉት ነበር። ያርግላቸው እውነትም ከሆነ። ለማንኛውም ግን ከሁለቱም ግለሰቦች የተባለ ነገር የለም። ነገር ግን ጥሩ ጓደኛሞች እንደሆኑ የሚያሳይ ነው ብለን እናስባለን። ለማንኛውም ውድ ሁሌ አዲስ ሚዲያ ቤተሰቦች በዛሬ ፕሮግራማችን የአርቲስት መቅደስ ጸጋዬን ልደቷን አስመልክቶ አጠር ያለ ቪዲዮና እንደዚሁም ያስተላለፈችው መልእክት ከዛም በተጨማሪ ደግሞ በቲክቶክ በተሰኘው ማህበራዊ ሚዲያ ላይ ብዙዎች ሲቀባበሉት የነበረው የመልእክተኛውና የሳያት ግንኙነት ምንድነው የሚለውን ሀሳብ በተለይ ደግሞ ሳያት ደምሴ በኢንስታግራም ገጿ ላይ ለመልእክተኛው ካሰፈረችው ጽሁፍ ተነስተው ብዙዎች የራሳቸውን ሀሳብ ሲሰጡበት በነበረው ጉዳይ ላይ ብሰሙት ያልነውን መረጃ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። እንደ ሁልጊዜው በፕሮግራማችን ላይ ይህን ብትጨምሩ ይህን ብትቀንሱ እያላችሁ ሀሳብና አስተያየትን ስጡን። የምንለቃችሁን ቪዲዮዎች ደግሞ ላይክና ሼር አድርጉ። እንደዚሁም ቻናሉን ሰብስክራይብ በማድረግ ደግሞ ቤተሰብ ሁኑን እያልን በሚቀጥለውም እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች የምንገናኝ ሲሆን እናንተም ቻናላችንን ሰብስክራይብ ያደረጋችሁ ከ27000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን።